የውድቀት ሲህር ወይንም ድግምት ማለት ስኬት እንድትርቅ የሚደረግ ሲህር ሲሆን የሁል ጊዜ ዓላማ አላቸው። አንድን ነገር አድርጌ ይሳካልኛል ብለው አስበው የነሱና ከጅምሩ መዳከም ሲባል በቃ ያንን ነገር ማድረግ ቅፍፍ ይላቸዋል። ልክ አንድን ስራ ጀምረው ወደ ስኬት ጫፍ ላይ ሊደርሱ ሲሉ ስራው ሙሉ ለሙሉ ይፋረስባቸዋል። አደራ ይህ ዝም ብሎ የሚፈጸም የሚደርስ ሳይሆን በጣም በተደጋጋሚ እነርሱ ላይ ብቻ የሚደርስ ነው። ሌላ ሰው ቢሰራው ግን ጉዳዩ ይሳካል። ብዙውን ጊዜ ሱብሂን በፍጹም በሰዓቱ አይሰግዱም። በራሳቸው ላይ የተጫነ ማዳበሪያ ያለ ይመስል መነሳት ፈጽሞ አይችሉም። ከተነሱም ሳይሰግዱ ይወጣሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መግቢያ ላይ እንደገለጽኩት የውድቀት ሲህር ምልክት ሁሌ ኪሳራ፣ ሁሌ ስንፍና እየተፈታተኑት ነውን? እንግዲያው ራስዎን ይፈትሹ። ሼር ላይ ኮሜንት ሪፖስት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ። ድጋፋችሁን አሳዩ። በዚህ የሚሰቃዩ ይኖራሉና ኢንሻአላህ ለሌሎች አድርሱ እያልኩኝ ራሳችሁንም ፈትሹ። ወደ ምልክቱ ይህ እንዳጠራሩ አተረጓጎምም ቀላል ነው። የውድቀት ሲህር ማለት ስኬት እንድትርቅ የሚደረግ ሲህር ሲሆን ምልክቶቹ የሁል ጊዜ ዓላማ አላቸው። አንድን ነገር አድርጌ ይሳካልኛል ብለው አስበው ይነሱና ከጅምሩ መዳከም ሲባል በቃ ያንን ነገር ማድረግ ቅፍፍ ይላቸዋል። ሁለተኛ ቀን ወደሚሰሩበት ቦታ ሲሄዱ ደንበኛን መያዝ አይችሉም። ሊያውም ደንበኛ እንዲርቃቸው ያደርጋሉ። ያም ሲባል ብሩን ብቻ ከማሰባቸው የተነሳ ሲህሩ ሰው እንዲያጡ ያደርጋቸዋል። ሶስተኛ ልክ አንድን ስራ ጀምረው ወደ ስኬት ጫፍ ላይ ሊደርሱ ሲሉ ስራው ሙሉ ለሙሉ ይፋረስባቸዋል። አደራ ይህ ዝም ብሎ የሚፈጸም የሚደርስ ሳይሆን በጣም በተደጋጋሚ እነርሱ ላይ ብቻ የሚደርስ ነው። ሌላ ሰው ቢሰራው ግን ጉዳዩ ይሳካል። አራተኛ ብዙውን ጊዜ ሱብሂን በፍጹም በሰዓቱ አይሰግዱም። በራሳቸው ላይ የተጫነ ማዳበሪያ ያለ ይመስል መነሳት ፈጽሞ አይችሉም። ከተነሱም ሳይሰግዱ ይወጣሉ። አምስተኛ ደንቆሮን ያስማማሉ። ከሰው ጋር ሲግባቡ ማሻአላህ ናቸው። ለሰው ጥሩ ሀሳቢዎች ናቸው፣ በንግድ ሳይሆን በኖርማል ህይወታቸው። ነገር ግን ያንን ወደ ስራ ላይ ሲያመጡ ሰው አያምናቸውም፣ ይሸሻቸዋል። ስድስተኛ ክፉ የተባለ ወይንም በጣም ድህነት ፍራቻ ውስጣቸው አላቸው። ያንን ፍራቻ ቀን በቀን በህይወታቸው ላይ እያዩ ይመጣሉ። ሰባተኛ ተራ ለተባለ ቀርቶ ለቁም ነገር ብር ማውጣት አይፈልጉም። በተለይ ለሰደቃና ለመሳሰሉት ብር መስጠት አይሆንላቸውም። ስምንተኛ እርግማን ይበዘባቸዋል። እናት አባታቸው ዘንድ ከምርቃት ይልቅ እርግማን ይሰበስባሉ። እነርሱ ጥሩ ቢሰሩም ምስጉኖች አይደሉም። እነኚህ ምልክቶች ውስጥ አራቱ ከታየቦት ወደ ህክምና ሊመጡ ይገባል። ይህ ምልክት ያለባችሁ እህት ወንድሞች፣ እናትና አባቶች ወደ ቀልብ ዶክተር ኡስታዞች በማምራት ኡስታዞችን በማማከር ህክምናችሁን በአላህ ቃል ማግኘት እንደምትችሉ ከወዲሁ ልገልጽላችሁ እወዳለሁ። ከልብ ማፊያን እየተመኘው ቻናላችንን ለውማ ያስተዋውቁ። የቀልብ ዶክተር የአፊያው መንደር